በአርሲ ሀገረ ስብከት አስኮ ወረዳ የቤተ ክርስቲያኗ ደውል ተመታ። ሃይማኖታችሁን አትልቀቁ። ችግረኞችን የሚሰማ ጆሮ ያለው ዳኛ ያስፈልጋል። እችን ሃይማኖት እንዳትለቋት። ጆሮ ያለው አስተዳዳሪ ያስፈልጋል። ነገር ግን ለሁሉ ዳኛ የሁሉ አምላክ ወደ ሆነው ወደ ልዑል እግዚአብሔር ወደ መድኃኔዓለም የምንጮኸው ጩኸትና ወደ ሰው የምንጮኸው ጩኸት ግን ሁለት አይነት ነው። ከአዲስ አበባ በስተደቡብ ምስራቅ አቅጣጫ በስምጥ ሸለቆ አዳማ አድርጎ 250 ኪሎ ሜትር ርቀት ላይ በቀድሞ አርባ ጉጉ አውራጃ በአርሲ ሀገረ ስብከት አስኮ ወረዳ በአንዲት ገጠራማ ስፍራ ላይ አንድ ቤተ ክርስቲያን ከ100 ዓመታት በፊት ተመስርቷል። የደብሩን ታሪክ ለመሰነድ በሚል ሐሳብ ከአዲስ አበባ የተነሳነው ሙያተኞች በደብሩ ያደገው መምህር ጌታሁን አስናቀ እየመራ በአስገራሚው ያሰኮ ቁልቁለት ላይ እየተጓዘን ከመዳረሻችን እየተቃረብን እንገኛለን። በጉዟችን ከ6 ኪሎ ሜትር ያልበለጠ ርቀት ላይ መኪና የማይገባው በመሆኑ አሁን ደግሞ የቀረጻ ዕቃዎቻችንን ይዘን ጉዟችንን በእግር ወደ ተዘጋጀልን ማረፊያ በማቅናት ላይ ነን። ማለዳው ተነስተን በልምላሜ በታጀበው ሰንጎ መድኃኔዓለም ቤተክርስቲያን በማምራት ላይ ነን። አሁን ቤተክርስቲያኑ በርቀት እየተመለከተ ነው። አስቸጋሪውን ቁልቁለታማ ስፍራ መውረድም የግድ ሆኗል። በዚህ አጋጣሚ የሰንጎ መድኃኔዓለም ቤተክርስቲያን ታሪክ ተናጋሪ የሆኑት አንድ አባትን አገኘን። ሲያዩን በፍጹም ትህትና ሰላምታ ሰጠው ዳግም እንደምንገናኝ ነግረውን ወደ ቤተክርስቲያን ቅጥር ግቢ ያቀናን። ይህ ደብር ሰንጎ መድኃኔዓለም ይባላል። ይህ ቤተክርስቲያን የምዕት ዓመት ታሪክ ባለቤት ነው። አመሰራረቱና አጥቢያ ቤተክርስቲያኑ ከምን ተነስቶ ምን ላይ እንደደረሰ የሚነግሩን የተለያዩ አባቶችንም አገኘን። ቄስ መኮንን ወልደ ማርያም የተባሉት አባት በማለዳው በሰንጎ መድኃኔዓለም አጥቢያ በርኬ በተባለ መንደር የማለዳ ጸሎታቸውን ሲያደርሱ አገኘናቸው። የሰንጎ መድኃኔዓለም ታሪኩም ከዚህ ይጀምራል አሉን። እዚህ ቦታ ላይ መጥቶ የገባው በ1917 ዓመተ ምህረት ነው። ግን ሲገባ በ1915 ዓመተ ምህረት እታች ነው የገባው። እታች ነው እንግዲህ ከአባቶች እንደተረዳሁት የኢያሱ መሬት ይባል ነበር። በዚያን ጊዜ ባለ መሬት እንትን የነበረ ኢያሱ መሬት ላይ የሆነች ጥድ ዛፍ ነበረች። ከሷ ከበላዋ በኩል በመቃኙ አምጥተው ያስቀመጡት ክቡር ደጃዝማች ይገዙ ሀብቴ በመልካም ፈቃዳቸው እሳቸው ፈቅደው እዚህ አስተክለውታል። እዚህ እንዲመጣ ያስደረጉት ግን አቶ ገብረ ሕይወት በሻ የሚባሉ ታላቅ አባት፣ በዛን ጊዜ ክርስቲያኑ ትንሽ ነው። እዛ ማዶ ነው። ይሄ የምትመለከቱት በሙሉ ደን ነው። ምንም ሰማይ አይታይም፣ ምንም አይታይም።
እንደ ብትወረወር እዚያው ላይ ተሰቅላ ነው የምትቀረው። ይህንንም ሐሳብ ሌላው የደብሩ ካህን ቄስ ደርቤ ጥላሁንም ይጋሩታል። በዚሁ ደብር ነው የተወለዱትም የኖሩትም እዚሁ ነው። ደብሩ አመጣጥ እንግዲህ እኛ ከኛ በፊት ነው የተተከለው። ከታሪክ እንዳገኘ ነው በ15 ዓመተ ምህረት አገሩን ረገጠው። ከዛ እታች 2 ቦታ አርፎ ነው እዚህ የመጣው። እዚህ በ17 ዓመተ ምህረት ጥቅምት 27 እዚህ ቦታ ገባ ነው ታሪኩን ያገኘ ነው። እኛ አልደረሰም በዛን ሰዓት። 1917 ዓመተ ምህረት መቃኞ የነበረው ቤተ ክርስቲያኑ በ1924 ዓመተ ምህረት በአነስተኛ ሳር ቤት መሰራቱንም የሚገልጹት ቄስ መኮንን ወልደ ማርያም 1939 ደግሞ ትልቅ የሳር ቤተ ክርስቲያን በድጋሚ መሰራቱንም ይናገራሉ። ለእኔ ክርስትና መቃኞውን አፍርሰው ቤተ ክርስቲያን ሰርተዋል። ግን መጠነኛ ቤተ ክርስቲያን ተሳር ነው የሚከደነው እንጂ ሌላ የለም። ያንን ሰርተው እዚያ ውስጥ ነው የእኔ ክርስትና። ከዚህ በኋላ በ1939 ዓመተ ምህረት እንደገና ትልቅ ቤተ ክርስቲያን የሳር ክዳን ተሰራ። ያ የሳር ክዳን ቤተ ክርስቲያን ሲያገለግል ቆይቶ በ57 ዓመተ ምህረት የቆርቆሮ ክዳን ቤተ ክርስቲያን እንደገና ያፈርሶ ተሰራ። በ1957 ላይ ደግሞ በሳር የነበረው ቤተ ክርስቲያን በድቁና ያገለግሉበት እንደነበረ እኚህ አባትም ያስታውሱታል። በድቁና ነበርኩበት ጊዜ የሳር ክዳን ነበረ። በሳር ክዳን ነበር። ከሳር ክዳን ወደ ቆርቆሮ ተለወጠ። ቆርቆሮ ከተለወጠ አሁን የሆነ ወደ ህንፃ ተመለሰ። 3ኛ ማለት በደብሩ የተጠናከረ አገልግሎትም ይደረግበታል። ከዙሪያው ሲጀመርም ያው ሰዓታት ይቆማል፣ ማህሌት ይቆማል። የማህሌቱ ሞቅ ያለ ደመቅ ያለ ነው። ምንጊዜም ታታሪ ነው። ካህኑ ለአገልግሎት ናፍቆት ያለው ነው። ምንጊዜም አገልግሎቱ አልተቋረጠም። የአገልግሎቱ ከአባቶች ሲጀመር በጥሩ አገልግሎት የጀመሩ ስለሆነ እስካሁን ድረስ ባለው ምንም አይነት ጉድፍ የለበትም። ህብረተሰቡ ያገለግላሉ። ሌሊት ሰዓታት ከሆነ ሌሊት ቆመው ነው። ይሄው እንደምታዩት በዚህ ወጣ ገባ የሄዱ አገልግሎት አንድ ቀንም አይቋረጥም። ሌላ ደብርማ የትም እዚሁ ነው የተማርኩት። አባቴ መምህር ናቸው። አባቴ ናቸው ያስተማሩኝ። በቃ እዚሁ ደብር ነው ያለው። እዚሁ ነው የምናገለግለው። ጥሩ አባቶች በእውነቱ ደብራችንን ተክለውታል። መጀመሪያ ይችን ደብር የተከላትን ነው የማመሰግነው። ምን አይነት ሰዎች እንደተከሉት በእውነት ደስ የሚያሰኝ ነው። በደብራችን ውስጥ አገልግሎቱ በጣም ደስ የሚያሰኝ ነው። በናፍቆት ነው የምንመጣው። ምን በደረሰ ብለን ነው ለአገልግሎት የምንመጣው። ከ40 ዓመታት በላይ አገልግሎ ከሳር ወደ ቆርቆሮ የተለወጠው ቤተ ክርስቲያን ሕዝበ ክርስቲያኑም ሲገለገልበት ቆይቶ በቤተ ክርስቲያኑ ውስጥ ከቅዳሴ መልስ በደብሩ የተሰባሰቡ አባቶች ይህንን ቤተ ክርስቲያን በአዲስ መልክ እንገንባ የሚል ሐሳብም ተነሳ። ካቲት 27 1989 ያው መድኃኔዓለም ስለሆነ ደብሩ አስቀድሰው እቺው ሰንበቴ ቤት ስለነበረች ሰንበቴ ቤቷ ቁጭ ብሎ እየተወያዩ እያለ ይህ ሀሳብ ፈለቀ እና እንዴት እናድርግ ቤተክርስቲያን እየጠበበ ነውና በምን መልኩ እናድሰው የሚል ሀሳብ ሲነሳ መምህር ገለታ በዛ ነው ሀሳቡን በማመንጨትም አንዱም አካል አለ። እሱ ነው አባታችን መምህር መኮንንም አንዱ እሳቸው ናቸው። እኚህ መርጌታም አሉ፣ ሌሎች አባቶችም አሉ። ትልልቅ አባቶች እነ ጋሽ ደጀኔ የምንላቸው ያኔ የነበሩ የህንፃ አሰሪ ኮሚቴ እነ ታደሰ ማንደፍሮ እነ ግርማ ደገፌ የሚባሉ ሌሎች በጣም በርካታ አባቶች ከካህናትም ከዲያቆናትም እንደዚህ። ከዛ በኋላ እንደተባለው በእቁብ መልክ ማህበረሰቡ የተወሰነ ያቅሙን 1 2 ብርም 10 ብርም በየማህበሩ በየሰንበቴው
ወጣቱም ለብቻ ሴቶችም ለብቻ ሌላው አባቶችም እንደዛ በዚህ ጉዳይ በጣም ቅን ስለነበሩ ያሰባሰቡ ቆዩ። ከዛ በኋላ ዳር 13 1996 በቃ መሰራት አለበት ተብሎ በቁርጥ ውሳኔ ማህበረሰቡ ተነስቶ አሁን የምትመለከቱት ቤተክርስቲያን የመጀመሪያውን መቃኛውን የመጀመሪያ የነበረውን ቤተክርስቲያን አፍርሰው ይሄኛው ቤተክርስቲያን ለመሰራት ስራ ተጀመረ ማለት ነው። በዚህ ደብር ላይ የስብከተ ወንጌል አገልግሎትን በማጠናከር ሕዝበ ክርስቲያኑ በእምነቱ እንዲጠነክር ሚና ከነበራቸው ሰዎች መካከል መምህር ገለታው ደምሴ የሰንጎ ምድር ሰው አይረሳውም። ኋላም በደብሩ ተምረው ክህነትንም ያገኙት ቀሲስ ገለታው የቤተ ክርስቲያኑን ግንባታም ሐሳብ ሲጠነሰስ በዚያ የነበሩ ሰው ናቸው። ከዛም የገንዘብ ማሰባሰብ ተግባሩን በፊት አውራሪነት ቄስ መኮንን ወልደ ማርያም፣ መሪጌታ አረጋዊንና ሌሎችም እየተሳተፉበትም ቀጥሏል። ይህንንም ሲያደርጉ አራያ በመሆን ቃልንም በተግባር እየፈጸሙ ነበር። አባታችን መምህር መኮንን ሙሉ አስራታቸው ነው ከአውድማ እየገነዙ ራሳቸው ሽጠው የሚያስረክቡት። የመሪጌታ አረጋዊን ልዩ ተሰጧቸው ብዙዎች በቃል ያስተምራሉ። እሳቸው ግን ስጥ ካሉ ሰጥተው አሳይተው ነው፣ ስገድ ካሉ ሰግደው አሳይተው ነው የሚሰጡት። እኛ አባቶችም እንደሚሉት በዚህ ዘመን የጠፋ ያው በተግባር ሰርቶ የሚያሳይ መምህር ነው እንደተባለው እሳቸው በተግባር ሰርተው የሚያሳዩ ናቸው እና እዚህ በቆዩበት 13 ዓመት እጅግ ትልቅ ስራ ሰርተው ማህበረሰቡ ቃለ ወንጌል እንደሆነ የማይታወቅ ቅዳሴ ያስቀደሰ ሁሉም ወደ ቤቱ ወይም ደግሞ ማህበር ብቻ መጥቶ ቅዳሴ ሳያስቀድስ ገብቶ ብቻ የሚወጣ ነበርና እሳቸው ከመጡ ጊዜ ጀምሮ በጣም ትልቅ ቃል እግዚአብሔር ሰምቶ እንስራ የሚለው ከሳቸው ቃል ሲመጣ እንደ ሞዴላቸው ስለነበረ ቃላቸውን ተቀብሎ በቀጥታ ወደ ስራው እንቅስቃሴ ነው የገባው። ግንባታው ሲጀመር ቤተክርስቲያኑ ያለበት መልክዓ ምድር ምንም አይነት የትራንስፖርት አገልግሎት የማይገባበት በመሆኑ የትኛውንም የግንባታ ግብዓት በሰውና በእንስሳት ሸክም ዳገታማ በሆነው መንገድ ቢያንስ ከ45 ደቂቃ እስከ 1 ሰዓት የሚፈጅ ጊዜን ማጓጓዝ በአካባቢው ማህበረሰብ ላይ የግድም ሆኗል። እንኳንስ እነኚህን ብሎኬቶች፣ ብረቶች፣ አሻዎች ይወርዳሉ። ከዛ እኛ ትምህርት ቤት ላይ ደስ የሚለው እንሰበስባለን። ትምህርት ቤት ሰልፍ ላይ ነው ካራዶባ የምትገቡ ልጆች በሙሉ ብረት ከመጣ ብረት ይዛችሁ እንድትሄዱ እንላለን። የሙስሊሙ ልጆች የክርስቲያኑ ልጆች በአጠቃላይ ተሰብስበው ሁሉም አንዳንድ ሁለት ፌሮ ይዘው ተሸክመው ይሄን ዳገት ይወጣሉ። ወደ ላይ እውነት ለመናገር ከ40 እስከ 50 ደቂቃ ያውም ልጆች ስለሆኑ እንጂ ከ1 ሰዓት ያላነሰ ከባድ ሸክም ተሸክሞ ይሄን መውጣት ማለት በጣም ከባድ ነው። መኪና አይገባም። የህዝቡ በጉልበቱ እየተሸከመ ተማሪው ከዚህ ከትምህርት ቤት ያለውን ዕቃ እየተሸከመ በሸክም ነው የመጣው። ህዝቡም በናፍቆት ነበር የሚጠብቀው። ወደኋላ ያለ የለም፣ ሁሉም በሸክም ተሸክሞ እዚህ ያደረሰ። ተማሪው በከረጢት እየተሸከመ ድንጋዩን እየተሸከመ ይሄንን ተወዲያ የመጣውን ድንጋይ ያመጣው ተማሪው ነው። ማህበረሰቡ በዚህ ጉዳይ ወደ ኋላ የለም። በቃ ሸንጎ ላይ ዛሬ አሸዋ ወርዷል ሂዱ እናንጡ ነው የሚባለው። እዛ ማህበሩ አህያውን ይዞ በቅሎውን ይዞ ቀጥ ብሎ ቀኑን ሙሉ ይህን መንገድ እያመላለሰ አሸዋ ግዞ እዚህ ይደፋል ማለት ነው። ብረትም ሲመጣ እንደዛው፣ ብሎኬቶች ሲመጡ እንደዛው፣ ሲሚንቶ ሲመጣ እንደዛው ይነገራል። በአህያና በበቅሎ በዚህ መልኩ እየተጋዘ እዚህ ቤተክርስቲያን ለመሰራት ችሏል ማለት ነው። እና እውነት ለመናገር በዛን ሰዓት 100 ሺህን ገምቶ እንጂ እኛ ምናልባትም ከዛ በላይ የሚሆን ጉልበት ነው የፈሰሰው። ይህንን ሁሉ አልፎ መሰረቱን ለመጣል በሰው ጉልበት ቁፋሮ ሲጀመር መቅደሱ ከሚያርፍበት የሚወጣው ጸበል ፈታኝም ሆኗል። ነገር ግን መላ አልታጣለትም ነበር ይላሉ ያኔ። እዛ ቁፋሮ ተጀመረ። ያው የቤተክርስቲያኑ እየፈረሰ መጥቶ መጨረሻ ላይ ሙሉ በሙሉ መቅደሱ ያለበት ጋር ተደርሶ ውስጥ ያው ተወሰነ ያህል ተቆፍሮ ኮምፓክት መደረግ ስላለበት ያ ተቆፍሮ መደልደል ሲጀምር ከውስጥ ጸበሉ መነጨ። አሁን እዚህ ታች የምናየው በኋላ የምናየው ነገር ነው። ጸበሉ መነጨና እንዴት ነው ማድረገው ብሎ መሐንዲሱ ተቸገረ። ምክንያቱም ይሄ ነገር ድንገት የሚሰፋ ከሆነ ቤዙን በሙሉ ያናጋብኛል ብሎ በተቻለ መጠን ለመጠቅጠቅ ሞከረ። ይጠቀጠቃል፣ ተመልሶ ያመነጫል፣ አሁንም ይጠቀጠቃል። ከዛ በብዙ ጥቅጣቆ ነው በጣም ብዙ ጉልበት ፈጅቶ ተጠቅጥቆ እንደምንም ውሃው ረግቶ እዛው ያለው ጸበል አሁን የሚወርደው ከዛው ውስጥ ለውስጥ ሄዶ የሚወጣ ነው ማለት ነው። የዛሬው ሰንጎ መድኃኔዓለም ህንጻ ቤተክርስቲያን ሲሰራ
በአካባቢው ያሉ የእስልምና እምነት ተከታዮችም ከክርስቲያን ወንድሞቻቸው ጎን አብረውም ቆመዋል። እውነት ለመናገር የክርስቲያኑ ማህበረሰብ በዕቁብና በእንትን ይገናኛል፣ በሸንጎ ይገናኛል። በሸንጎ ውስጥ ደግሞ ሌሎችም ማህበረሰቦች አሉ እስልምና እምነት የሚከተሉ ስላሉ ከዛ እዛ ላይ የሚነገረውን እነኛም በቅንነት እስልምና እምነት የሚከተሉ ወንድሞቻችንም ያለምንም ቅሬታ ገንዘብ አዋጥተው የሚደርስባቸውን እንደ ክርስቲያኑ አዋጥተው ነው ሲረዱ ነበር። በዚህ ብርታትና ትብብር አስቸጋሪ ሁኔታዎችንም ተቋቁሞ የሰንጎ አጥቢያ ህዝብ በ3 ዓመታት ውስጥ ይህንን ታሪካዊ ቤተ መቅደስ እውን አድርጓል። የውስጥ ግድግዳው በዚሁ አካባቢ ባለ ድንጋይ የተሰራ ይሄ የምትመለከቱት በውጭ በኩል ያለው ግን የአምቦ ድንጋይ ነው። ከናዝሬት ተጠርቦ በቀጥታ የመጣ ነውና ያንን ከሰንጎ ታች ካለው ቦታ እዚህ ድረስ በወጣቶች፣ በተማሪዎች፣ በአረጋውያን፣ በአባቶች ሸክም መጥቶ የተሰራ ቤተክርስቲያን ነው ማለት ነው። ይሄ ላጫል እንጂ አይቀባም። ይህ ቤተክርስቲያን በ3 ዓመት ውስጥ ሲመረቅ ለኛም አዲስ ነበር፣ ለኛም ድንገተኛ ነበር። የግለሰብ ቤት እንኳን በ3 ዓመት አልቀም። ህዳር 13 96 ተጀመረ። ጥቅምት 27 1999 ተመረቀ ማለት ነው እና ዛሬ 16 ዓመት ነው ቤተክርስቲያን ማለት ነው። እና ማህበረሰቡ በዚህ አገልግሎቱ በ3 ዓመት እውነት ለመናገር ይሄን የሚያክል ቤተክርስቲያን መስራት ይከብዳል፣ ያውም ለገጠር። ግን አሁን የተጀመረው ቤተክርስቲያኑ ሙሉ በሙሉ በህንፃ እንዲያልቅ በመሆኑ ከላይ በቆርቆሮ የተሰራ ጣሪያውንም በህንፃ መጠናቀቅ እንደሚገባው ቄስ መኮንን ወልደ ማርያም ዛሬ ምኞታቸው ነው። ቤተክርስቲያኑ አሁንም ቢሆን ኖሮ ስራው አላለቀ። ስለዚህ እንደኔ ቢሆን እንደኔ ይህን ሁልጊዜም ለአንዳንድም ለማገኘውም ሰው ሁሉ እየነገርኩ ነው። ስራው በህንፃው ቢያልቅ መሰረቱ አለ ተሰርቶ ጣራ የለም። ጣራው ችግር አለበት። ያ ወደፊት ምናልባት የእግዚአብሔር ፈቃድ ሆኖ እንዲያውም እድሜ እያለ ቢሆንልኝ ብዬ እመኛለሁ። ቤተክርስቲያኑን በገንዘብ በመደገፍና በምህንድስና ጥበብ ወደ ተግባር የለወጠው ኢንጂነር ብርሃኑ አሰፋና ባለቤቱ ያደረጉት አስተዋጽኦም የሚዘነጋም አይሆንም። በዚህ በቤተ መቅደሱ ስራ ትልቁን ድርሻ የተወጣው ወንድማችን መሐንዲሱ ብርሃኑ አሰፋ እና ባለቤቱ ሙሉነሽ ንጉስ ያለች ሙሉነሽ ንጉስ ማለት ባለቤቱ ነች። እሱም ይሄን የምትመለከቱት ቤተ መቅደሱን ሙሉን የቅድስቱን ወጪውን በሙሉ እስከ ጉልላቱ ጭምር ጉልላቱ ባለቤቱ ገዝታ ነው በአካል በራሳቸው መኪና አንጥተው መቅደሱን በሙሉ ወጪው ሙሉውን የሸፈኑት እሱ ነው። እዚሁ ጉልበት ስራ ይሰራል፣ ራሱ ያሰራል፣ መልሶ የመቅደሱ ሙሉውን ወጪ ሰርቶ በአግባቡ ያስረከበው እንደምና ትልቅ ድርሻ የተወጣ ለዚህ ቤተክርስቲያን እድገት ትልቅ አስተዋጽኦ ያደረገ ወንድማችን ነው። በተለይም ቤተክርስቲያኑን እውን ለማድረግ የሰንጎ ማህበረሰብ ትልቅ አስተዋጽኦ እንደነበረም ኢንጂነር ብርሃኑ ያስታውሳል። ስራውን በመንሰራበት ሰዓት አንዳንድ የገጠሙን ነገሮች አሉ። በጣም የሚያስደስቱ ደስ የሚያሰኙ ህዝቡ ቤተክርስቲያኑን ለመስራት ያለው ነገር በጣም ከፍተኛ ነበር። የሚገርመው የአካባቢው ህብረተሰብ በሃይማኖቱ በጣም ዲፕሊ ውስጥ የገባ እምነት ነው ያለው። እኛንም በቃ ለማነሳሳት ስራውን በአስቸኳይ እንድንጨርስ ያደረገን የማህበረሰቡ ያለው መንፈሳዊ ጥልቅ ከውስጥ ስለነበረ እኛም በአጭር ጊዜ ውስጥ ቤተክርስቲያኑን እንድንሰራ አድርጎናል። ልጆቹ፣ ህፃናቶቹ፣ ተማሪዎቹ እንኳን ሳይቀር በጣም ብዙ ዋጋ የከፈሉ ናቸው። ያንን ህንፃ ቤተክርስቲያን አይተዋል። ተራራማ ነው፣ በጣም ውሃ ልኩ ተዳፋን ነው። በእጅ ነው የተቆፈረው። በእጅ ቆፍረው አስተካክለው ነው ከዛ በኋላ መሰረቱን አውጥተን ቦታም መቀየር አልፈለግንም። እንደውም አንዳንድ ሐሳብ ነበረ ወደ ሌላ ከፍ ብሎ እዛ ወደ እንትኑ ላይ ይውጣ ሲባል በፍጹም በቃ ከዚያ አይንቀሳቀስም ብለን ያ እግዚአብሔር እንትኑ ስለሆነ በዛ ላይ ደግሞ ያየነው የጸበሉ ሁኔታ እዛው እንዲቀመጥ አድርገን በዛው ላይ ህንጻው እንዲታነጽ አድርገናል።
ለመጀመሪያ ጊዜ ያነጸው ቤተክርስቲያን ሰንጎ መድኃኔዓለም ቢሆንም ለኢንጂነር ብርሃኑ ግን በርካታ ቤተክርስቲያናትን ከዛ በኋላ እንዲያንጽም እድል የከፈተለት እንደሆነም ያስታውሳል። እኔ ቤተክርስቲያን ለመስራት የመጀመሪያ ነው ሰንጎ መድኃኔዓለም። ከዛ በኋላ ግን ኦልሞስት ወደ 18 19 ቤተክርስቲያን ሰርቻለሁ። ነፍሳቸውንና ይማርና አባታችን ብፁዕ አቡነ ናትናኤል ይሄን የእጅ ቀለበት እሳቸው ናቸው የሸለሙኝ። ከዛ እንደጨረስኩ መጥቼ ኢታያው ሰኞ ገበያ ላይ ቅዱስ ሚካኤልን ቤተክርስቲያን የሰራነው በ9 ወር ውስጥና የዛ 3 ዓመት እዚህ ጋር መጥቶ ደግሞ በጣም ልምድ ስለሰጠን በአጭር ቀን ውስጥ ሌላ ቤተክርስቲያን ለመስራት ችለናልና ያንን ሰንጎ መድኃኔዓለም በወቅቱ በጣም ተረጋግተን እዛው መቃብር ቤት ውስጥ እያደርን ስለሰራን እግዚአብሔር ረድቶን ጉልበት ሰጥቶን በ3 ዓመት ውስጥ ልንጨርስ ችለናል። ዛሬ ላይም ሌሎች በርካታ ቤተክርስቲያኖችን እየገነባም ይገኛል። መሪጌታ አረጋወይን ለሰንጎ መድኃኔዓለም ያላቸውን ሁሉ የሰጡ ምስጉን አገልጋይም ናቸው። ለቤተክርስቲያኑም የነበራቸውን መሬትንም ለግሰዋል። ደብሩ ለቀብርና ለሌሎች አገልግሎቶችም አሁን ላይ እየተጠቀመበትም ይገኛል። አባታችን መሪጌታ አረጋወይን ጋር ስትመጣ አልቦ ጥሪት ከሚባሉት ምንም ሀብት ንብረት የሌላቸው በቃ ያላቸው አንድ ዳዊት የሚደግሙበት ብቻ ያላቸው ህይወታቸውን በሙሉ ለቤተክርስቲያን የሰጡ መጥቀስ አስፈላጊ አይደለም እንጂ ባይዘው ዘራቸውን የምትጠይቅ አይነግሩም። አሁን ዘመን አይደለም። እሳቸው በልጅነት ብዙ ነገር አጫቶኛል። እኔ አልመነኮሱም። ዛሬ ግን ቤተ መቅደስ ገብቶ መሸፈን የሚችሉ በቅድስና ያሉ ስልጣነ ክህነታቸው ተከብሮ ያሉ አባት ናቸው። ዛሬ መቅደስ ገብቶ መቅደስ የሚችሉ ናቸው። ይሄ የምታየው ቮካል አላቸው ድምጻቸው። ይሄ ከጾም ብዛት የመጣ ነገር ነው። ናቹራሊ አይደለም። ከጾም ብዛት ጉሮሮ ሲደርቅ የምትቀምሰው ምግብ ትንሽ ሲሆን ስጋ እየደከመ ሲሄድ የመጣ ድምጽ ነው እና ቅድስናቸውን ጠብቀው ያሉ ሳይመነኩሱ መንኩሰው የሚኖሩ ጫካ ሳይገቡ በዓለም እየኖሩ የሚኖሩ ባህታዊ ናቸው። በቃ አሁን ሲሄዱ ደብተራቸውን አንድ መጽሐፍ ማስታወሻ አለቻቸው፣ አንድ ዳዊት አለቻቸው። ምንም ነገር የላቸው። አንድ ቁራጭ ፍራሽ እኔ ጋር ሲመጡ ድንገት ስጠኛሉና እሷን ይዘው መጡ። እርግጠኛ ነኝ ይሄንን ቤታቸው ብንሄድ እሷን ለሰው ሰጥተዋል። በቃ እንደዚህ ነው ያመጣሉ፣ ለሰው ይሰጣሉ። ከዛ መዳበሪያ ላይ ተኛሉ። መሄድ ሲፈልጉ ዳዊታቸውን ይዘው ይሄዱ። ስለዚህ በዚህ ዘመን አታገኝም እንደዚህ ያለባት የትኛውም ቦታ ከተማም ብለው ገጠር ላይ ብለው እንደ አጋጣሚ እግዚአብሔር ፈቅዶ የተወሰነች 2-3 የምትባል ቦታ ሄድ ብዬ ለማየት ሞክሬያለሁ። ግን እንደዚህ በህይወት የሚያስተምርን አባት አታገኝም። በደርግ ዘመን ቤተክርስቲያኑ የነበረውን ይዞታ በማጣቱ ለቀብር እንኳን የሚበቃ ስፍራ ስላልነበረው ለመድኃኔዓለም ያበረከትኩት ነው ሲሉ መሪጌታ አረጋወይን ነግረውናል። ወደ ጸበል ያለው ገደል ነው፣ ሰው መቀበሪያ የለውም እና ስለዚህ አንደኛ ሰው ከቤት አይቀበርም። መቀበሪያ የሆነ በመጀመሪያ 13 ዓመት ስቀበር ሁለት ቦይ እየቆረጥኩ እያሳደርኩ ነው ሰው የሚቀበረው። ቅድም ያሳየኋቸው እንደ መስክ የወጣው በእኔ ዘመን ነው ከወጣው። ስለዚህ አንደኛ ሰው የሚቀበርበት ስለሌለ መሬቱ 12 ጋሻ ነበረ። ዘመናዊ መንግስት ነበረ ደርግ ስለወሰደው ምንም ሳያስቀር መቃብር እንዲሆን ነው። ሁለተኛ ለመሬቴ ለቤተክርስቲያኑ የሰጠው በነፍስም በነስጋው እንዲጠቀም ብዬ ለቤተክርስቲያን ሰጥቻለሁ። በደብሩ የተለያዩ ፈዋሽ ጸበሎችም ይገኙበታል። በጠበል ዙሪያውን ተከቦ እንዲያውም አያቴ እንዴት ነበር ወለተ ማርያም ትባላለች እናቴ ናት። በምናወቀበት በበሽታው ጸባይ ቤቱን ካፋፉ ላይ ጠበሉን ከስሩ ቤቱን ካፋፉ ላይ እያለች ትዘምር ነበር አያቴ በዛን ዘመን። በርካቶችም ከመንፈስና ከስጋ ህመም እየዳኑበትም ነው። ከኔ ጋር የሚሰራ ከዚህ ከአዳማ የሄደ ልጅ በሚገርም ሁኔታ ጸበል በጀሪካን ይዞ መጥቶ 7 ዓመት አልጋ ላይ የተኛች ልጅ ብድግ ብላለታለች። ይሄም ተአምር እዛ ተናግሯል ለምእመኑና ሰው ያላወቀው ትልቅ ድህነት ያለበት። እኔ በጀሪካን ይዤ አዲስ አበባ አንዲት ትልቅ ሰው ነችና ከአስም በሽታ ሙሉ ለሙሉ ተፈወሰችው። ያንን አይቶ ሌሎች ደግሞ ቤት መተው እዛ ሰንጎ መድኃኔዓለም አንድ ህፃን ነበረች፣ እሷም መታ በጸበሉ ተጸብላ ድና ተመልሳ መታለችና
እጅግ በጣም ተአምር የሚያሳይ ጸበል ስለነበረ በጣም እስከ ቅርብ ጊዜ ድረስ ሁሉ እኛም እንሄድ ነበር። በጥንቃቄ ከወረድን በኋላ ዋናው ጸበል ጋር እንደርሳለን ማለት ነው። በጣም ገደላማ ስለሆነ እንደዚህ ጥምዝማዝ የተሰራው። አዎ ምክንያቱም ለእግርም እንዲመች ቆፈር ተደርጎ በዚህ መልኩ ተዘጋጅቷል ማለት ነው። ሲወርድና ሲወጣ እንዳይቸገር ተብሎ የተዘጋጀ መንገድ ነው ማለት ነው። እና በእርግጥ ያስፈራል። ነገር ግን ብዙ ጊዜ የተለመደ መንገድ ስለሆነ ማህበረሰቡ በጥንቃቄ ስለሚጓዝ ችግር የለበትም። ከዛ አሁን ደርሰናል። ያው ከዚህ ወርታች ቁልቁለትም ስንመለከት ጸበሉን ማየት እንችላለን ማለት ነው። ያው እንደምታየው ነው። አሁን እየደረስንበት ነው። ጸበሉን እንደምታየው በአሸንዳም የሚወርደው በጣም በርካታ ህሙማንን የፈወሰ ጸበል ነው። እንግዲህ ወደ ሁለተኛው ጸበል የአማኑኤል ጸበል እየሄድን ነው። እንደምታየው የመጀመሪያው የመድኃኔዓለም ጸበል ነው። ይሄ ደግሞ በአማኑኤል ስም የተሰየመ ጸበል ነው እና ይሄም ጸበል በጣም በርካታ ህሙማንን የፈወሰ ምናልባትም ሰዎች በአግባቡ ቢጠቀሙበት ከብዙ ደዌ ሊድኑ የሚችሉ ጸበል እንደሆነ እንመለከታለን። መንገዳችን እንግዲህ አንዳንድ ጊዜ ጸበላት የሚፈልቁበት ቦታ እንደዚህ ለሱባኤም እንዲያመች ተብሎ የተዘጋጀ ነው የሚመስለውና በተፈጥሮ ትንሽ ጥንቃቄ ያስፈልገዋል። እንቅስቃሴያችንን በጥንቃቄ አድርገን አሁን የአማኑኤል ጸበል ጋር እየደረስን ነው ማለት ነው። እሱንም እንግዲህ አይተን እንመለሳለን። እጅግ በጣም ብዙ ሰዎች ተፈውሰውበታል። ይሄውና ጸበሉ። እንዲሁም በደብሩ የተለያዩ ጥንታዊ መስቀሎችና የብራና መጻሕፍትንም በውስጡ ይዟል። ብዙ ስብርባሪ እቃዎች ያሉት ነው። መስቀሎች አሉ፣ የብር አሉ፣ የብር ሳይሆኑ የናስና የመዳብ አሉ። እነኚህ ቅርስ ያዘ ቤተክርስቲያን ነው። በሰንጎ መድኃኔዓለም ያለውን የቤተ ክርስቲያን አገልግሎት አሁንም ማጠናክሮ ለማስቀጠል በደብሩ የተለያዩ ስራዎችም የተሰሩ ይገኛሉ። ይህም የአብነት ትምህርት አንዱ ነው። የተሻለ ትምህርት አሰጣጥ እንዲኖርም በደብሩ በድቁና ሲያገለግል የነበረው አንድ ወንድምም አሁን ላይ በሀገር አሜሪካ የሚገኝ ዲያቆን ጥበብ መኮንን የቄስ መኮንን ወልደ ማርያም ልጅ ድጋፍ በማድረግም የአብነት ትምህርት ቤቱ በመገንባት ላይ ይገኛል። በደብሩ በርካታ ካህናትና ዲያቆናት የነበሩበት ለዚህም መሪጌታ አረጋዊንና መነኩሴው አባ ተክለ ማርያም ትልቅ አስተዋጽኦ እንደነበራቸው ብዙዎችም ያስታውሱታል። በተለይም በ1990ዎቹ የነበረው የአገልጋይ ካህናትና ዲያቆናት ቁጥር እጅጉን የበዙ የነበረ ቢሆንም ቀስ እያለ እየተመናመነም ነበር። ይህም የአብነት ትምህርት መምህራን በደብሩ አለመኖሩና የተለያዩ አድባራት መመስረታቸው ካህናት ወደሚቀርቧቸው ደብሮች መቀላቀላቸው ከምክንያቶቹ መካከልም አንዱ ነበር። አሁን ላይ ችግሩን ለመፍታት እየተደረገ ያለው ጥረት ፍሬ እያፈራም ይገኛል። በደብሩ በመሪጌታነት እያገለገሉ የሚገኙት የቅዳሴ መምህሩ መሪጌታ ኢሳያስ ደርቤ የቄስ ደርቤ ጥላሁን ልጅ የአካባቢውን ወጣቶችን በማሰባሰብ የአብነት ትምህርቱን እንዲጠናከር ተተኪ በማፍራት ላይም ናቸው። በዚህ የአብነት ትምህርት ቤት የተለያዩ የትምህርት ደረጃ ላይ የሚገኙ ወጣቶችና ሕፃናትም አሉ። ግማሹ ዲቁና ማዕረግ ላይ የሚገኙ እንዲሁም የዜማና ቅኔ ተማሪዎች ሲሆኑ የተቀረው ደግሞ ውዳሴ ማርያምን በማጥናት ላይ ይገኛሉ። ታዲያ በዚህ ስፍራ ላይ የተገኘ እንግዳ ሰው በሚሰማው ድምፅ ግራ መጋባቱም አይቀርም። ምክንያቱ ደግሞ የተለያዩ ቃላት በከፍተኛ ድምፅ ይጠራሉ።
ከራስ በቀር ማንም የማንንም አይሰማም። የያዘውን በአግባቡ በቃሉ መሸምደዱን ሲያረጋግጥም በመምህሩ ፊት ቀርቦ ይፈተናል። ካለፈ ወደ ቀጣይ ክፍል ትምህርትም ይሻገራል። መሪጌታ ኢሳያስ ደርቤ ወንበር ተክለው ከሚገኙ አባቶች ተሰደው የቀሰሙትን የቤተ ክርስቲያን ትምህርት ወግና ትውፊቱን ለወጣቱ እየመገቡ ቀጥለዋል። በፊት ላይ እኛም እዚያው ከልጅነት ጀምሮ ስንማርበት የቆየንበት ጉባኤ ነው ነበሩ። ሰፋ ያሉ ጉባኤዎች ነበሩ። ሁለት መምህራኖች ታስተምሩ። በብዛት ቤተክርስቲያኑ በቀሳውስትና በካህናት የበለጸገ ነበር ቀድሞ ሲል። ከዛ እነዚያ መምህራኖች እንትን ካሉ በኋላ ቀጣዮች መምህራኖች ያለመቆየትም ስለነበራቸው እየተዳከመ ላሽቆ እንኳን እንትን ውስጣዊ አገልግሎት ቀርቶ ውጭ አገልግሎት እንኳን አንዳንድ ነገሮች ተጓድለው ነበሩ። ሲመጣ እንደመጣው አስካቢ ላይ ተስፋ ቆርጬ እንደውም እንዴት ምን አይነት ነገር ይሆናል ብዬ በጣም እንትን ብሎብኝ ነበር። እንደ እግዚአብሔር ፈቃድ አሁን ነገሮች ሁሉ ተስተካክለው እንደ በፊቱ እየሆነ ያለ ነው የቀጠለ ያለው ማለት ነው። ለዚህም የደብሩ ካህናት ምስክር ሆነዋል። አሁን ተተኪ ያው የትምህርት ቤት ከተከፈተ መርጌታው አሁን ተምሮ ከመጣ ወደዚህ እዚህ ትምህርት ቤት ተከፍቶ ልጆች እየተማሩ ለድቁና ደርሰው ጥሩ አገልግሎት ላይ ደርሰዋል። በጣም ምሩቅ እየሆኑ ነው የተመረቁ ሆነዋል። አገልግሎቱ ሰፊ ነው። አሁንም ይኸው በእናንተ አማካኝነት ትምህርት ቤቱም እየተሰራ ነው ያለው። እስካሁንም አላረፉም፣ እየተማሩ ነው። እስካሁን ድረስ ዲያቆኖች አሉ። ቅስና አልደረሱም እንጂ በድቁና ሞልተዋል አገልግሎታል። አሁን መምህራችን ጥሩ ልጆች እያወጣልን ነው። ደብሩ ላይ ህዝባችንን ነገር ናቸው። ባካችሁ አንዳንድ ልጆች ባካችሁ ተው፣ እኛ እንወድቃለን፣ እኛ እኮ እያረጀን ነው እና ተተኪ የለም በማለት ህዝቡም እግዚአብሔር ይስጣቸው በጥሩ ሁኔታ አሁን የላቁ ልጆች ነው የወጡልን። በእውነቱ ደስ እያለን ነው። አሁንም ቢሆን በደብሩ የተደራጀው የአብነት ትምህርት የበለጠ እንዲጠናከር ሁሉም የበኩሉን ሊያደርግም ያስፈልጋል። ያልተሟሉ ነገሮች ቢሟሉ የተሻለ ያደርገዋልም ይላሉ። ቤቱ አሁንም ብቁ አገልግሎት ሰጥቷል የምንለው ነገር አይደለም፣ ያው ከሞላ ጎደል ነው እንጂ። ስለዚህ ቢመረግ እንደው ከምንም በላይ ተመረጠ ይሆናል። ሌላውን ነገር እንኳን እነሱ ያው ልጆቹ እንዳለ ባላቸው አቅም አርከፍክፈው ምንም መጠቀም ይችሉ ነበር። የውስጡን ነገር ግን ከብርድ መከላከል አልቻሉም። ሁለተኛ እንምረግ ቢሉም ከአቅም ጋር የሚሄድ ነገር አይደለም። የተጠናከረ የቤተ ክርስቲያን አገልግሎት እንዲኖርና ብቁ ዕውቀት ያለው ምእመን ለማፍራት የአብነት ትምህርት ሚናው ከፍተኛ ነው። በአሁኑ ሰዓት እዚህ ያሉ መሪጌታ የቤተክርስቲያን አስተዳዳሪ በዓለማዊ የኔ ተማሪ ነበሩ፣ በመንፈሳዊ ደግሞ የመሪጌታ አረጋዊ ተማሪ ነበሩ። አሁን በአሁኑ ሰዓት የሚያገለግሉ ወጣቶቹ ዲያቆናትም ካህናትም የኚህ አባት ተማሪዎች ናቸው። ልክ እንደዛው እሳቸው በተኩት መሰረት ቁጭ ብሎ የሚያስተምር መምህር ከሌለ የሚማር ተማሪ ከሌለ ቤተክርስቲያን ነገ የለችም በእርግጠኝነት። ምክንያቱም እንዲሁ ምናልባት ለመቀበሪያ ከምታገለግል በስተቀር አገልግሎት ቤተክርስቲያን ደግሞ መሰረታዊ አገልግሎቷ ሰማያዊ ዋጋ ማስገኘት ነው። ሰማያዊን በር የምትከፍተው ምን አድርጋ ነው? ያው ስጋዬን ብሉ ደሜን ጠጡ ብሎ የተናገረውን አማናዊ ቃል ለመፈጸም የሚፈተትበትን ቤት ማዘጋጀት። ቤቱ ከተዘጋጀ በኋላ ግን የሚፈትተው አካል ካህን ያስፈልጋል። ግብሩን አብሮ የሚከውነው ዲያቆን ያስፈልጋል። አብሮ የሚሳተፈው ምእመንም አብሮ ያስፈልጋል። ስለዚህ ክርስትና የገባው ሃይማኖቱን የሚያውቅ ውስጥ ማገልገል የሚችል ዲያቆን፣ ስጋው ደግሞ ማቀበል የሚችል ካህን ይሄ ግድ። ስለዚህ የመጣ ደግሞ አብነት ትምህርት የአብነት ትምህርት ብቁ ሆኖ እስከ መሪጌታነት ለመማር ከቤተሰብ ተለይቶ መሰደድ ብዙ ውጣ ውረድን ማለፍ ግድ ይላል። ዛሬ ላይ በዘንጎ መድኃኔዓለም ይህ ችግር ተቀርፏል። ይህም የቅዳሴ መምህሩ የመሪጌታ ኢሳያስ ደርቤ ታሪክ ወጣቶችም ጠንክረው እንዲማሩ ምክንያትም ሆኗቸዋል። ለአብነት ትምህርት ብዙ ዋጋ ከፍዬበታለሁ። ብዙ እንግልትም ነበር እና ያንን ያወስኩ ሁሌ ያን ነገር እየናልኳቸው እነዚህ አሁን ያንም ለካ አለ ኖሯል ለካ እና እኛማ በተደላደለ ነገር ላይ ያለን ይሄን መማር እንዴት ያተናል የሚል ነገር ተነሳሽነት እየጨመሩ ነው ያሉት። እየተገነባ ያለው የአብነት ትምህርት ቤት መማሪያ ተማሪዎች የበለጠ እንዲበረታቱ ከአስቸጋሪ ሁኔታዎች እንዲላቀቁ ምክንያት ስለመሆኑም ይናገራሉ። መፈፋፈግ ነበር በጎጆ ላይ ያሉ በጎጆ ውስጥ ሾልኮ መውደቅ አለ። ሲንጠለጠሉ በግጭት ሰዓትም ላይ ከዛ ላይ ከጎጆ ላይ መውደቅ ነገር ነበር። ያ ሁሉ ቀርቶ ያው ዛሬ ተሰጥ ያለው ውስጥ ከፍቶ ገብቶ መውጣት መግባት ነው የሆነው። ስለዚህ ያ ችግር ቀሏል። ያ በብርድ መታቱም ነገር ቀርቷል። በዚህ ደብር ሌላው አስገራሚው ነገር
የደብሩ አስተዳዳሪ የሆኑት ቀሲስ እንግዳ ወርቅ ደርቤ፣ የመርጌታ ኢሳያስ ደርቤ ወንድም እንዲሁም የቄስ ደርቤ ጥላውን ሌላው የአብራክ ክፋይ እጅግ ልብን የሚማርክ ድምፅ ባለጸጋም ናቸው። ከዚህ ቀደም የተለያዩ የታተሙ መዝሙሮች ስራዎችም ነበሯቸው። ከነዚህም ውስጥም ጥቂቶቹን እንጋብዛችሁ። የድነቴ አርማ ልዩ ምልክቴ የወይኗ ዘለላ ድንግል እመቤቴ እጠግባለሁ ባንቺ ባልበላም እናቴ እረካለሁ ባንቺ ባልጠጣም እናቴ ተቀበለኝ ጌታ ለክብር ውዳሴ እንዲሆን ሰላምታ ሽቶዬን ባርክልኝ ተቀበለኝ ጌታ ሐዘኔን ረሳሁኝ ሐዘኔን ረሳሁኝ ሐዘኔን ረሳሁኝ ሐዘኔን ረሳሁኝ ድንግል እናቴን አንቺን አየሁኝ ሐዘኔን እኔ ባንቺ ረሳሁኝ። እኛም በዚያው መገኘታችን ምክንያት አድርገን እጅግ ከተጣበበ ሰዓታቸው ላይ ጊዜ ሰጥተውን የተለያዩ ዜማዎችን ማሰሙን እጅጉንም የሚገርም ተሰጦ ነው። መድኃኔዓለም ክርስቶስ በቀራንዮ ስቁል መድኃኔዓለም ክርስቶስ በቀራንዮ ስቁል በለኒ ማርኩከ በለኒ ማርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል ዘይቤ መጻእኩ እፀው ጻድቃን። እኛም በደብሩት የተገኘነው የመድኃኔዓለም ንግስ በዓል ዋዜማ ላይ በመሆኑ ካህናቱ የዜማ ጸሎት ላይም ናቸው። እሳቸው እንደ ደብር አስተዳዳሪነታቸው የተለያዩ የዝግጅት ስራዎችን ክትትል ላይ በመሆናቸው ሰፊ ጊዜ አልሰጡንም እንጂ ብዙ በተጫወትን ነበር። እኛም የሰንጎ መድኃኔዓለም ቤተክርስቲያን ታሪክን ለመሰነድ በደብሩ በተገኘንበት ዕለት ጥቅምት መድኃኔዓለም በዋዜማው ነበር። የደብሩ አስተዳደር ሰበካ ጉባኤ ከአዲስ አበባ እንደመጣን አስቀድሞ ግምቱ አልነበራቸውም። ቀኑን ሙሉ በስራ ላይ ያሳለፍነውን ድካም የሚያስረሳ የራት ግብዣ እንዲሁም የተትረፈረፈ ማዕድ አቀረቡልን። ወትሮም ቢሆን የገጠር ሰው እንግዳውን እንደ አብርሃም ነው የሚያከብረው። እኛም በዛው በደብሩ በአንድ ስፍራ በተመቻቸልን ማረፊያ ጎናችንን አሳርፈን ትንሽ ከቆየም በኋላ ሌሊቱን ያደመቀውን ማህሌት ለመታዘብ ወደ መቅደሱ አመራን።
በአሰኮና አጎራባች ወረዳዎች የሚገኙ ካህናት እንዲሁም ሊቃውንት የቀሩ በማይመስል መልኩ በቤተ መቅደሱ ሞልተዋል። ቅኔውንም ይገኛሉ፣ ወረብና ምስጋናም ያቀርባሉ። እኛም ትዕይንቱን በካሜራችን ለማስቀረት ጥረታችንን እንቀጥለናል። እንዲህ እያለ የሌሊቱ ሥርዓት ተጠናቆ ሥርዓተ ቅዳሴ መጀመሩን የሚያበስረው የቤተ ክርስቲያኗ ደውል ተመታ። ካህናቱ በሥርዓተ ቅዳሴው ላይ አገልግሎታቸውን ቀጥለዋል። በሰንጎ አጥቢያ ዙሪያ የሚገኙ ሕዝበ ክርስቲያን በንግሥ በዓሉ ላይ ለመታደም በጠዋቱ እየተሰባሰበም ነው። የደብሩ ምዕመን ደግሞ ለንግሥ በዓል ከየቦታው በየአቅጣጫው የሚመጣውን ሕዝበ ክርስቲያን በወጉ ለመሸኘት የተለያዩ ዝግጅቶችን በማድረግ ላይም ናቸው። ገሚሱ ምግብ ሲያዘጋጅ፣ ሌላው ደግሞ እርድ እያከናወነ ነው። ከዋዜማው ጀምሮ እስካሁን መድኃኔዓለም ብሎ የመጣ እንግዳ ለመሸኘት የምግብ ዝግጅት ሥራውንም ቀጥሏል። በዓሉ የሚመጣው ህዝቡ አዋጥቶ በህብረተሰቡ አንድ ሰንጋ አርደናል። ደግሞ አሁን ስለት የመጡ 3 ከብቶች አርደናል። ስለዚህ ይህንን ህብረተሰብ ከየትም ቦታ የመጣውን ዛቲ እናቀምሳለን ማለት ነው። በዕለቱ የመድኃኔዓለም ንግሥ በዓል ከቅዳሴ ሥርዓቱ መካከል ላይ በደብሩ በአንድ በተዘጋጀ ክፍል ውስጥ ተወልደው 40ና 80 ቀን የሞላቸው ሕፃናት የሥላሴ ልጅነትን የሚያገኙበት ክርስትናቸውም እየተፈጸመ ይገኛል። በሰንጎ መድኃኔዓለም ውጥናቸው እንዲሳካ ስለት የገቡ ምዕመናን የተለያዩ ለእርድ የሚሆኑ በሬና በግ እንዲሁም ፍየል የመሳሰሉን በደጅ ለንግሥ በዓል አርዳለው እያሉ እንደሚፈጽሙትም ሰምተናል። የዛሬው ዕለት የሰንጎ መድኃኔዓለም ቤተክርስቲያን ቅጥር ግቢ የተገኘ ፍጡር ሁሉ አዋፋትም ሳይቀሩ ይመገባሉ። ቀኑ የበረከትም ቀን ነው። አሁን በርካታ ምዕመን ተሰባስቦ ታቦቱ ከመንበሩ ወጥቶ ንግሥ በዓሉ እየተከበረም ነው። ካህናትና ሊቃውንቱ በቆመው ታቦት ፊት የምስጋና ወረብንም አቀረቡ። ይህ እጅግ ደስ የሚያሰኝ መንፈሳዊ ዜማ የቤተ ክርስቲያን አንዱ ሥርዓትም ነው።
አሁን በዙሪያው የታደመው ምዕመን ታቦቱ በቆመበት ስፍራ ላይ በመነሳቱ ታቦቱ የቆመበት የነበረውን ለምለም ሳር ለማግኘት የሚያደርጉትን እንቅስቃሴ እንድንመለከት አድርጎናል። ይህም ታቦቱ በቆመበት የተጎዘጎዘው ለምለም ሳር የበረከትና የድህነት ምክንያት እንደሆነም ምዕመኑ በንጹህ ልቡ ያምነዋል። ስለዚህም እንደምንም ብሎ የድርሻውን ለማግኘት የሚደረግ ጥረትም የበረታ ነው። በዚህ መሃል የመድኃኔዓለም ታቦት የቆመበትን ለምለም ሳር የያዘው ይህ ሕፃን እጅጉን መደሰቱን የፊቱ ገጽታ ምስክር ነው። ምንድነው ግን ለመድኃኒት ይወጣል ታቦት የቆመበት ነው እና ደስ ብሏል። ተሻምተን ያገኘው አሁን ታቦቱ ከቆመበት ተነስቶ ወደ አውደ ምሕረቱ እየተጓዘ ነው። በአውደ ምሕረቱ ታቦቱ ቆሞ ምዕመኑ ዕለቱን የተመለከተ ወንጌል በመምህር ነጋልታ እያጠር ብሎም ቀረበ። አይንተ እግዚአብሔር አበው ካህናት፣ ወንድሞች ዲያቆናት፣ አምላከ ቅዱሳን እግዚአብሔር ረጅም ዕድሜ ሰጥቷችሁ የሽበት ዘውድ የደፋችሁ አባቶች፣ እናቶች፣ ወጣቶችና ሕፃናት በእግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። አያልቅበትምና መድኃኔዓለም ክርስቶስ ዕድሜ ለንስሐ ሰጥቶ ከያለንበት ሰብስቦ በዚች በዛሬቱ ዕለት በረከቱን እንድናገኝ በቤቱ የሰበሰበን የቅዱሳን አባቶቻችን አምላክ መድኃኔዓለም ክርስቶስ ክብርና ምስጋና ለስም አጠራሩ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ድንግል ማርያም ቅዱሳን ጻድቃን ሰማዕታት ሁሉ እንደየማዕረግና ክብራቸው ምስጋና ይድረሳቸው። መዝሙር 34 ቁጥር 6 ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ያድነዋል። በዚህ ቃል እንድንማማር እኔን ከእናንተ ማንሰውን ልጃችሁን በፊታችሁ እንድቆም መንፈስ ቅዱስ እንዲረዳኝ አባቶቼ ትጸልዩልኛላችሁ። እናንተ ተቀምጣችሁ እኔ ቆሜ እንድንማር መድኃኔዓለም ክርስቶስ መልካም ፈቃዱ ይሁንልን። ዛሬ የምናከብረውን በዓል በጩኸት የተገኘ ስለሆነ ስለ ጩኸት ነው የምንማረው። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። እስኪ አንድ ጊዜ በሉ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ያድነዋል። ይህ ርዕስ 3 ነገሮችን ይዟል። መጀመሪያ የችግረኛውን ጩኸት እንሰማለን። ሁለተኛ እግዚአብሔር እንደሰማው እናረጋግጣለን። ሶስተኛ ከመከራ መዳኑን እናይበታለን። የዛሬውን ክብረ በዓል ትንሽ ያቆየውና በኋላ ላይ እንመጣበታለን። አሁን ወደ ርዕሳችን እንመለስ። እንደ እግዚአብሔር ፈቃድ በዚህ ርዕስ እንነጋገር። ይህ ችግረኛ ጮኸ። መቼም ሰው የሚጮኸው በሁለት ነገር ነው። ወይ ደልቶት በጣም ደልቶ ወፍሮ ቁንጣን ሲይዘው ይጮሃል፣ ወይ ደግሞ ቸግሮት ይጮሃል። በዚህ ምድር ላይ የሚበረክተው ጩኸት ግን የችግረኞች ጩኸት ነው። ችግረኞችን የሚሰማ ጆሮ ያለው ዳኛ ያስፈልጋል። ጆሮ ያለው አስተዳዳሪ ያስፈልጋል። ነገር ግን ለሁሉ ዳኛ የሁሉ አምላክ ወደ ሆነው ወደ ልዑል እግዚአብሔር ወደ መድኃኔዓለም የምንጮኸው ጩኸትና ወደ ሰው የምንጮኸው ጩኸት ግን ሁለት አይነት ነው። ስለዚህ ይህ ችግረኛ ጮኸ ብሎ ተናገረ። ችግረኛው ሲጮህ እግዚአብሔር ሰማው ቀጥሎ። ምክንያቱም አጯጯሁ እግዚአብሔር እንዲሰማው ስለሆነ። እንዳልኳችሁ በጥጋብ የሚጮህ ሰው የሚሰማው አካል ሌላ ነው። በረሃብ የሚጮኸው ግን እነሆ የዓመት ልብስ አጣሁ፣ የዕለት ጉርስ አጣሁ ብሎ የሚጮኸውን ግን የሚሰማው እግዚአብሔር ነው። አጯጯሁ ግን ምክንያት አለው። አጯጯሁ ግን እግዚአብሔር ዘንድ እንዲደርስለት መሆን አለበት። ምክንያቱም በሚጮኸው አጯጯህ እግዚአብሔርን ደስ ካላሰኘው እግዚአብሔር ላይሰማው ይችላል። በነገራችን ላይ እግዚአብሔር የማይሰማው ጩኸት አለ አለ ወይ? እና ለምንድን ነው እግዚአብሔር ምላሽ የማይሰጠን? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። አሁን ችግረኛ ጮኸ ነው፣ እየሰማችሁ ነው። እባካችሁ መጽውቱን እያለ ነው። እኛ እንሰማለን፣ ምላሽ ግን አልሰጠነውም። ምክንያት አለን ማለት ነው። ወይ ሳንቲም አልያዝንም፣ ወይ ደግሞ ጊዜው አይደለም። እውነት ሐሰት?
አዎ አሁን የትምህርት ሰዓት ስለሆነ መመጾቻ ስላልሆነ 2 ሳንቲም ያልያዘ ደግሞ ሳንቲም ካልያዘ ከየት አምጥቶ ይሰጣል? ስለዚህ እኛም 2 ምክንያት ሊኖረን ይችላል እግዚአብሔር የማይሰማን። አንድም ምናልባት በልቦናችን ያስቀመጥናቸው ነገሮች እግዚአብሔርን ሸፍነውት ይሁን። ይህ ማለት ግን እግዚአብሔር የማይገልጠው መጋረጃ አለ ማለት ግን አይደለም። በደንብ እንድናስተውል። እኛ ብዙ ጊዜ እንጮሃለን፣ ብዙ ጊዜ ማመልከቻ እናስገባለን። እግዚአብሔር ግን ዝም የሚልበት የራሱ ምክንያት አለው። አሁን ታቦቱ ወደ መንበሩ እየተመለሰ ነው። አሁን ታቦቱ ወደ መንበሩ እየተመለሰ ነው። የሰንጎ መድኃኔዓለም የንግስ በዓል በዚህ መልኩ ተጠናቋል። ለዓመቱ በሰላም አድርሰን ከቁጥር አታጉድለን የሚለው የሀገሬው ሰው ወደ የመጣበትም ተመለሰ። እኛም በዚህ ታሪካዊ ስፍራ ያደረግነውን ቆይታ አጠናቀን በዚያው ያፈራናቸውን ቤተሰቦች አመስግነን በመስኩ ያፈራውን እሸት በልተን ማስታወሻ ፎቶ ተነስተን ሌላ ጊዜ ተመልሰን እንደምንገናኝም ቃል ገብተን ወደ አዲስ አበባም በሰላም ተመለስን።